ቁመቱ እንዲያድግለት በየቀኑ እግሩ ላይ መርፌ ይወጋ ነበር። የተፈጥሮ እድገት ውስንነት ያለበት ይሄ ትንሽዬ ልጅ በዓለም ላይ ጀግና ከሚባሉ እግር ኳስ ተጫዋቾች መካከል አንዱ ይሆናል ብሎ ማንም አልጠበቀም ነበር። ሜሲ ይባላል። እናም ይህ የእግር ኳስ ጀግና ልብ የሚሰብር የልጅነት ጊዜ ነበረው። ሜሲ ከእድሜው አንጻር ቁመቱ በጣም ትንሽ ነው። በሱ እድሜ ያሉ ልጆች በጣም ይበልጡታል። ልጅ እያለ ከአያቱ ጋር ኳስ ለማየት ይሄድ ነበር። ያኔ ነበር ለእግር ኳስ ጥልቅ ፍቅር ያደረበት። እናም አንድ ቀን ጨዋታ ላይ ሄዶ አንዱ ተጫዋች ጨዋታው እስኪጀመር ድረስ አልመጣም ነበር። ሜሲም አሰልጣኙ ምን እንደሚያደርግ ግራ እንደገባው ሲያይ ቀስ ብሎ ለአያቱ እኔ ልጫወት ብሎ ጠየቃት። አያቱም ሜሲ በጣም መጫወት እንደፈለገ ስታይ አሰልጣኙን ጠየቀችለት። ግን አሰልጣኙ ሜሲን ሲያየው በጣም ትንሽ ስለሆነ ሊተማመንበት አልቻለም። ይህን የሚያክል ህፃን እንዴት ሊጫወት ይችላል ብሎ አሰበ። ግን አያትይቷ በእኔ ይሁንብ ብላ ስለ ሜሲ ጉብዝና ማውራት ጀመረች። ሜሲም ለአሰልጣኙ የፈለገው ቦታ ቢያደርገው መጫወት እንደሚችል ነገረው። አሰልጣኙም የጎደለውን ቦታ መሙላት ስለነበረበት ትንሹን ሜሲ እንዲጫወት ፈቀደለት። ልክ ሜሲ ያንን ጀርሲ እንደተቀበለ የእግር ኳስ ህይወቱ ሀ ብሎ ጀመረ። ሜሲ ቀጥሎ ያደረገው ነገር ሁሉንም ሰው አስደነገጠ። በዚህ ፈጣን እግሩ ኳሱን በፍጥነት ተቆጣጠረው። በቀላሉ ድሪብል እያደረገ ኳሱን ለሌሎች ተጫዋቾች ያስተላልፍ ነበር። ኳሱንም ሲመታው በፍጥነት ነበር የሚሄደው። ከዛም አንድ ኳስ በፍጥነት መጥቶ ጎል አስገባ። ትንሹ ሜሲ ወዲያው የሁሉም ሰው ትኩረት ውስጥ ገባ። አሰልጣኙም ለአያትየዋ ሜሲን ሁሌ ይዛው እየመጣች እንዲለማመድ ነገራት። በዛች ሰዓት ማንም ሰው ሊዮኔል ሜሲ የሚባለው ስም በዓለም ዙሪያ ሁሉ የሚጠራ ስም ይሆናል ብለው አላሰበም ነበር። ሁሌ ጎል ሲያስገባ ጣቶቹን ወደ ሰማይ ይጠቁማል። ምክንያቱም ማንም ባልተማመነበት ጊዜ የተማመነችበት አያቱ እንዳሳካውና እንዳሸነፈ ሊነግራት ነበር ቀና የሚለው። ያለ አያቱ ዛሬ ላይ ሜሲ የሚባል የእግር ኳስ ሌጀንድ አይኖርም ነበር። አያቱ የሜሲ የስኬት መንገዱ ነበረች። ትንሹን ሜሲ ሁሉም ሰው አይችልም ብሎ ሲጠራጠረው አያቱ ግን በሱ ተማምና ታበረታታው ነበር። በዓለም ላይ እንዳንተ ያለ ጀግና እግር ኳስ ተጫዋች አይኖርም ትለው ነበር። ሜሲም አላሳፈራትም። የትም ቦታ ሲሄድ ኳስ መምታት ነበር ስራው። ኳስ እንኳን ባይኖር ወረቀቶችን ሰብስቦ ኳስ ሰርቶ እሱን ይመታ ነበር። ባገኘው ነገር ሁሉ ይለማመድ ነበር። ለኳስ ያለው ፍቅር በህይወቱ ካለ ከምንም ነገር በለጠ። ሜሲ በጣም ይወደው የነበረው ጊዜው ክላስ ካለቀ በኋላ ከጓደኞቹ ጋር ኳስ መጫወት ነበር። ሜሲ ጠንክሮ መስራቱና በተፈጥሮ የተሰጠው ችሎታው ተደምረው ሜዳውን ይቆጣጠረው ጀመር። ሜሲ ምንም አይነት ቲም ውስጥ ቢገባ ያ ቲም ያሸንፋል። አንድ የጨዋታ ቀን ግን ሜሲ በስህተት ልብስ የሚቀይርበት ክፍል በር ተቆለፈበት። በሩን ቢደበድብም ማንም ሊሰማው አልቻለም። ጨዋታው የሚጀመርበት ሰዓት ሲደርስ ሜሲ የመስኮቱን መስታወት ሰብሮ ዘሎ ወጣ። እየሮጠም ወደ ሜዳው ሄደ። ልክ እዛ ሲደርስ ግን ጨዋታው ሊያልቅ 20 ደቂቃ ብቻ ነበር የቀረው። የሱ ቲም ደግሞ 2-0 እየተመራ ነበር። አሰልጣኙም ሜሲን ቶሎ ወደ ሜዳው አስገባው። ሜሲ ሜዳው ላይ በወጣበት ቅጽበት ሁሉም ነገር ተቀየረ። ሜሲ ጨዋታውን ገለባበጠው። የሱ ቲምም አሸነፈ። ሜሲ እግር ኳስ ላይ ጎበዝ ቢሆንም የእግር ኳስ ቪዲዮ ጌም ላይ ግን ሁሌ እንደተሸነፈ ነው። ግን ምንም ያህል ጌሙን ባይችልም ሁሌም የእግር ኳስ ግጥሚያ ካለው ቪዲዮ ጌም ሳይጫወት አይወጣም። እሱና ጓደኞቹ የሚወዱትን ማሊያ ይለብሱና ጌሙን ይጫወታሉ። ሜሲ ሁሌም የኤፍሲ ባርሴሎናን 10 ቁጥር ማሊያ ነበር የሚለብሰው። ይህን ሲያደርግ ግን 10 ቁጥር ወደፊት ለብሶት ብዙ ድሎችን የሚያገኝበት የራሱ መለያ ይሆናል ብሎ አስቦ አያውቅም ነበር። ሁሉም ሰው የሜሲ እድገትና ስኬት ያለምንም መደናቀፍ የሚቀጥል ነበር የመሰላቸው። ግን ድንገት ለሕክምና ሄዶ የሰማው ነገር ይህን ሁሉ ስኬት ሊያስቀርበት ነበር። የሜሲ የሰውነት እድገት ማዝገም የቤተሰቦቹን ትኩረት ሳበ። ወደ ሆስፒታል ወሰዱት። እናም የተገኘበት ችግር ቤተሰቦቹን አስደነገጣቸው። ሜሲ እድገቱ እንዲቀጥል የሚያደርገው ሆርሞን እጥረት አለበት። ግን ሜሲ ስለ አንድ ነገር ብቻ ነበር የሚጨነቀው፣ ኳስ መጫወት እችላለሁ ወይስ አልችልም ብሎ ነው። ዶክተሩም እድገቱን የሚያስቀጥልለት በየቀኑ የሚወጋው መርፌ አዘዘለት። መርፌው ግን በጣም ያማል እና በጣም ውድ ነው። የሜሲ ህልም እንዲሳካ ግን ቤተሰቦቹ የቻሉትን ሁሉ ሊያደርጉለት ወሰኑ። ሜሲ ጠንካራ ልጅ ነበር። ሁል ቀን መርፌውን ማንም ሳያግዘው ነበር ራሱን የሚወጋው። መርፌ ሲወጋው እንኳን አያለቅስም ነበር። የምትጨነቀውን እናቱን የሚያጽናናው ሜሲ ነበር። በየቀኑ የሚወጋው መርፌ እየሰራ ሜሲ ቀን በቀን እያደገ መጣ። ግን ህይወት ለሱ ቀላል አልነበረም። ድንገተኛ የሆነ የኢኮኖሚ ችግር አርጀንቲና ላይ መጣ። የሜሲም አባት ስራውን አጣ። ይህ ማለት ደሃ ቤተሰቦቹ ለሕክምና የሚሆነውን ገንዘብ ማግኘት አይችሉም። የሜሲን ህልም ለማሳካት አባቱ ኒውስ ኦልድ ቦይስ የተባለ የእግር ኳስ ክለብ የሜሲን የሕክምና ገንዘብ ፈንድ እንዲያደርጉለት ጠየቀ። ግን እነሱ አልተቀበሉትም። አባቱ ግን ተስፋ አልቆረጠም ነበር። አርጀንቲና ውስጥ ያሉ ክለቦችን እየዞረ መጠየቅ ጀመረ። ሁሉም ግን ሜሲን ሊቀበሉት አልቻሉም። ሁሉም የእድገት ውስንነት ያለበት ልጅ የትም አይደርስም ብለው ያስቡ ነበር። እናም ገንዘባቸውን እሱ ላይ ማባከን አልፈለጉም። እንደ እድል ሆኖ ግን ስፔን ያለ አንድ ክለብ ለሜሲ እድል ለመስጠት ወሰኑ። ኤፍሲ ባርሴሎና ነበረ። ለመጀመሪያ ጊዜ ሜሲ ወደ ባርሴሎና ዩዝ አካዳሚ ሲሄድ
ማንም በዚህ ትንሽዬ 13 ዓመት ልጅ አልተማመንም ነበር። ይቀልዱበትና ወደ ቤቱም እንዲሄድ ይነግሩት ነበር። ሜሲ በዚህ እድሜው ከእኩዮቹ ስድብን ያስተናግድ ጀመር፣ ግን በማንም ንግግር ተስፋ አልቆረጠም። አንድ የሜዳ ላይ ሲወጣ በችሎታው ሁሉንም አፋቸውን አዘጋቸው። ከዛ በኋላ ማንም ደፍሮ አልቀለደበትም። ከልምምድ በኋላ አሰልጣኙ ቀጥታ ሜሲ ጋር መጣ። በጣም ተገርሞበት ነበር። የሜሲ አስደናቂ የሆነ ችሎታው የባርሴሎና ትልልቅ ኃላፊነት ላይ ያሉ ሰዎችን ትኩረት ሳበ። ጨዋታዎቹን ካዩ በኋላ ምንም ያህል ገንዘብ ቢያስወጣቸው ሜሲን የራሳቸው ማድረግ እንዳለባቸው ወሰኑ። ባርሴሎና ለሜሲ የ10 ዓመት ኮንትራክት አስፈረመው። እናም የሕክምና ወጪውን በሙሉ እንደሚችሉትም ቃል ገቡለት። ከዛም ሜሲ የሚወደውን ቲም ተቀላቅሎ ተቆጥሮ የማያልቁ ሽልማቶችን አሸነፈ። ከዛ ጊዜ በኋላ አድናቆትና ጩኸት ቆሞ አያውቅም። የባርሴሎና ሜዳ በሜሲ ላብና ጥረት ተሞልቶ ነበር። ሜሲ በ16 ዓመቱ የመጀመሪያውን ቲም ተቀላቀለ። በላሊጋ ታሪክ ለኤፍሲ ባርሴሎና በእድሜ ትንሹ ተጫዋች እሱ ነበር። ስፓኒሽ ፉትቦል ፌዴሬሽን የስፔን ናሽናል ፉትቦል ቲም ጆይን እንዲያደርግ ይፈልጉ ነበር። አንድ አርጀንቲና ውስጥ ያለ ሼፍ ይሄን ሲሰማ ሜሲን ለአገሩ ሊያስቀረው ፈለገ። እናም ወደ አርጀንቲና ሄዶ ለአርጀንቲና ናሽናል ፉትቦል ቲም አሰልጣኝ ሜሲ ሪኮመንድ አደረገ። አሰልጣኙ ግን ቀለደ። ብዙ የእግር ኳስ ጀግኖችን አውቃለሁ፣ ግን ስለ ሜሲ ሰምቼ አላውቅም አለ። ግን ሼፉ በጣም ስለጨቀጨቀው ከአጠገቡ ዞር እንዲልለት ብቻ የሜሲን ጨዋታዎች የያዘ ሲዲ ተቀበለው። በመጀመሪያ ምንም አልመሰለውም ነበር። ሲዲውን ከከፈተው በኋላ ግን አይኑን መንቀል አልቻለም። ሜሲ ለኳስ ነው የተፈጠረው። አሰልጣኙም ለአርጀንቲና ፉትቦል አሶሲዬሽን ሪፖርት አደረገ። ከዛም ምንም አይነት ወጪ አውጥተውም ቢሆን ሜሲን የራሳቸው ለማድረግ ወሰኑ። ከ40 ደቂቃ በኋላ የሜሲ አባት ከነሱ ተደወለለት። ሜሲም ሀገሩን ለማገልገል ናሽናል ቲሙን ጆይን ለማድረግ ወሰነ። እንደዛም ቢሆን ግን የሜሲ ዋና ክለብ ኤፍሲ ባርሴሎና ነበር። ያኔ ባርሴሎና በጣም ብዙ ጀግና ተጫዋች ነበራቸው። ሜሲ ጎበዝ ቢሆንም ግን ገና ጀማሪ ተጫዋች ነበር። ተጫዋቾቹም ወደዱት። እንደ ታናሽ ወንድማቸው ነበር የሚንከባከቡት። እዚህ ሜሲ በህይወቱ ወሳኝ የሚላቸውን ጓደኞችን አፍርቶበታል። ሮናልዲኒዮ አንዱ ነበር። ከሜሲ ጋር የቅርብ ጓደኞች ሆነው ነበር። ሜሲ ባርሴሎና ላይ ያገባው የመጀመሪያ ጎል ከሮናልዲኒዮ ተቀብሎ ነው። ጎል ካገባ በኋላ ሮናልዲኒዮ መጥቶ በጀርባው ተሸከመው። ይሄ ነገር ብዙዎች የማይረሱት ትውስታ ሆኖ በአድናቂዎቹ አእምሮ ውስጥ ተቀምጦ ነበር። ሮናልዲኒዮ ጓደኛውም መሪውም ነበር።